በሰዎች ሁሉ ልብ ውስጥ ያለ ግን ማንም የማያወራው ወይም ደግሞ በጣም ጥቂት ሰዎች የሚያወሩት አንድ እውነት አለ። የሁሉም ሰው ልብ ይስማማበታል፣ ግን ከንፈሩ ወይም ደግሞ ቃላቶቹ አይስማሙበትም። እንደውም አንዳንድ ሰዎች በጣም እውነታውን ከማጋለጥ የተነሳ አብዛኛውን ኃጢአት ሰው የሚሰራው ከገንዘብ ማጣት የተነሳ ነው ይላሉ። የምስማማበትም ሐሳብ አለ፣ የማልስማማበትም በኩል አለ። በዚህ ሐሳብ ላይ በዚህ ዓለም ላይ ሁላችንም የምንስማማበት ነገር ግን አውጥተን መናገር እንፈራው ይሆን ወይም ደግሞ አንፈልግ አላቅም፣ ስለ ገንዘብ። ገንዘብ እዚህ ምድር ላይ ካሉ ነገሮች መሃል ከዋና ዋናዎቹ የሚመደብ ነው። ጤናና ገንዘብን ማወዳደር አይቻልም። ጤና እጅግ በጣም ውድ ነው። በገንዘብህ ጤና ትገዛለህ፣ ግን ሁሉንም ጤና አትገዛም። ሁሉም ጤና በገንዘብ አይገዛም። ገንዘብ ኖሯቸው ከበሽታ ጋር የሚኖሩ በጣም እልፍ ሰዎች በዓለማችን ላይ አሉ። በዛው ልክ ደግሞ በገንዘብ የሚድኑ በሽታዎች አሉ። አሁን አንድ ነገርን ከዚህ መሃል ሳታስገቡ እንድትሰሙኝ ይፈልጋል። መንፈሳዊነት ማለት አንዳንድ ጊዜ ገንዘብን ከመንፈሳዊነት ጋር እናያይዘዋል። ይሄ ሐሳብ ትክክል አይመስለኝም። እግዚአብሔር በራሱ የሚሰራ ሰው ይወዳል፣ የሚተጋን ሰው ይወዳል። ገንዘብን ለማምጣት ብዙ ርቀት የሚሄድን ሰው ይወዳል። እና አንዳንድ ሰዎች በመንፈሳዊነት ይደበቃሉ ከገንዘብ። ይሄ ትክክል ነው ብዬ አላስብም። የኔ ሐሳብ ምንድነው? ወይም ደግሞ የበታተንኩትን ሐሳቤን ሳጠቃልለው ወይም ደግሞ በአንድ ርዕስ ውስጥ ሳስገባው አስፈላጊ ናቸው ከምንላቸው ነገሮች መካከል አንዱ ገንዘብ ነው። በቅርቡ ቻይናዊው ባለሀብት ገንዘብ ደስታን አይገዛም ብሎ በድረገጹ ላይ አንድ ጽሑፍ ጽፎ መነጋገሪያ ሆኖ ነበር። በእርግጥ ገንዘብ ደስታን አይገዛም፣ ወይም ደግሞ ይሄንን አባባል እኔ ጋር ሳስተካክለው ገንዘብ ሙሉ ደስታን አይገዛም። ገንዘብ ደስታን የማይገዛ ከሆነ ወይም ደግሞ ደስታ ምንድነው? ከመሰረቱ ደስታ ምንድነው? አንድ ሰው ምግብ በማጣት የሚያጣው ደስታ አለ። ልብስ በማጣት የሚያጣው ደስታ አለ። አንድ ሰው በገንዘብ ምክንያት የሚያጣው በጣም ብዙ ከቁጥር በላይ የሆኑ ደስታዎች አሉ። ስለዚህ እነዚህን ደስታዎች አንድ ሰው በምን ነው ሊያገኝ የሚችለው? ፎር ኤግዛምፕል በዶክተር ቢንያም የሚመራው መቄዶንያ ብትሄዱ በገንዘብ ማጣት ምክንያት የተሰበሰቡ ሰዎች ናቸው። እነዛ ሰዎች አንደኛ ሰውን ሲያገኙ ደስ ይላቸዋል። ሁለተኛ ወይም ደግሞ አንደኛ ጤናቸውን ሲያገኙ ደስ ይላቸዋል። ሁለተኛ ሰው ሲያገኙ ደስ ይላቸዋል። ትልቁ ጥያቄ ደግሞ ሶስተኛው ወይም ደግሞ ከጤና በታች ገንዘብ ነው። ስለዚህ ገንዘብ ደስታን አይገዛም ብለን አፋችንን ሞልተን ስንናገር የትኛውን ደስታ ብለን ደግሞ ማሰብ ያለብን ይመስለኛል። ምክንያቱም ገንዘብ የሚገዛቸው ደስታዎች በጣም ብዙ ናቸው። ይሄንን ለማወቅ አንድ በገንዘብ ማጣት ወይም ደግሞ ድሃ የሚል ስያሜ ይዞ የሚኖርን ሞር አንድን ወጣት ልጅ ጠጋ በሉና ጠይቁ። ሕፃን ነው፣ በዕድሜ ብዙ የገፋ ከዚህ በኋላ ሞቴን ነው የምጠብቀው ይላል። ነገር ግን ብዙ ነገር ማሳካት እየፈለገ ብዙ ፍላጎቶች ውስጡን አጨናንቀውት ገንዘብ በማጣት ብቻ ምን ያክል ስትረስ ላይ ጭንቀት ላይ እንዳለ አንድ ድሃ ወጣት ጋር የሚፍጨረጨር ወጣት ጋር ጠጋ ብላችሁ ስትጠይቁት ገንዘብ የትኛውን ደስታ እንደሚገዛና የትኛውን ደስታ እንደማይገዛ እዛ ጋር መለየት እንችላለን እንጂ በጥቅሉ ገንዘብ ደስታን አይገዛም ብሎ ድምድማት መስጠት በሰው ስሜት ላይ እንደ መፍረድ ነው። በገንዘብ ምክንያት በዚህ ሰዓት ሚሊየንስ ሰው በዓለማችን ላይ
ደስታን አጥቷል። የትኛውን ደስታ እናስምርበት? በገንዘብ ምክንያት የሚመጣው ደስታ። አዎ ቅድም እንዳልኳችሁ በገንዘብ የማይድን በሽታ አለ። በገንዘብ የማይመጣ ደስታ አለ። አንድ እናቱ የሞተችበት ሰው እናቱን ሲያገኝ የሚያገኘውን ደስታ ከገንዘብ አያገኝም። አንድ ሚስቱ የሞተችበት ባሏ የሞተባት ሴት ያንን ደስታ በገንዘብ አታገኝም። የኔ የዛሬው ዋና ሐሳቤ ምንድነው? ገንዘብ የሚያመጣው ደስታ አለ። ገንዘብ ደስታን አይገዛም ስንል የትኛውን ደስታ ተብለን ልንጠየቅ እንችላለን። ስለዚህ ገንዘብ ደስታን አይገዛም ብለን ለማለት ስንደፍር ንግግራችን ምክንያታዊ ይሁን የትልቅ ሰው አስተሳሰብና ሌሎች ጋር ተቀባይነትን የሚያገኝ ሐሳብ ይሁን፣ ገንዘብ የሚገዛው ደስታ አለ 100%። ይሄም ደግሞ መድገም ይሆንብኛል። ቅድም ብዙ ዘርዝሬያለሁ። መንገድ ላይ ራቁቱን ወይም የተቀደደ ሱሪ ለብሶ የሚሄድ አንድን ወጣት ልጅ ያንን የልብሱን ደስታ ሊቀይር የሚችለው ገንዘብ ነው። ያን ልጅ ደስተኛ ነህ ወይ ብላችሁ ብትጠይቁት ደስተኛ ነኝ፣ ግን ይህን ሱሪ በመልበሴ ደስተኛ አይደለሁም ይላችኋል። አያችሁ? በዛ ሱሪ ምክንያት የሚያገኘውን ደስታ የሚያገኘው ያ ልጅ በገንዘብ ምክንያት ነው። አንድ በዚህ ጊዜ ሶሻል ሚዲያ ላይ ተጽዕኖ መፍጠር የሚፈልግ ነገር ግን ቆንጆ የሆኑ ካሜራዎችና ስልኮች የሌሉት ሰው፣ አቅም ያለው ሰው ሄዳችሁ ብትጠይቁት ደስተኛ ነው። ነገር ግን እሱ ውስጥ ያለውን ፓሽን ማውጣት ባለመቻሉ ደስተኛ አይደለም። ይሄንን ማቴሪያል ሄዳችሁ ብታሟሉለት ደስተኛ ይሆናል። በምን አሟላችሁለት? በገንዘብ። ስለዚህ በጭፍኑ መፍረድ ባንችል ወይም በጭፍኑ ሐሳብ መስጠት ባንችል ጥሩ ነው። ገንዘብ የሚሰጠው ደስታ። እንደውም አንዳንድ ጊዜ ብዙ ሰዎች በገንዘብ ምክንያት ያጡትን ነገር ሲዘረዝሩ እጅግ በጣም ያሳዝናል። እጅግ በጣም ገንዘብ ምን ከለከለህ፣ በገንዘብ ምክንያት ምን አጣል ተብሎ ሲጠየቅ የሚመልሰው መልስ የማይመስል ነው። እሱ ግን አጥቶታል። በገንዘብ ምክንያት ትዳሩን ያጣ ሰው አለ። በገንዘብ ምክንያት ጓደኛ ያጣ ሰው አለ። በገንዘብ ምክንያት እጅግ በጣም የሚወደውን ትልቅ ፕሮጀክት ያጣ ሰው አለ። ያ ፕሮጀክቱ ፌል ሲያደርግ የሰው ተደስቷል? አልተደሰተም። ገንዘብ ቢኖረውስ ያንን ደስታ ይገዛል በገንዘቡ። በጣም ጥሩ ነው። ቢሊዮነሮች፣ ሚሊዮነሮች ገንዘብ ደስታን አይገዛም የሚል ሐሳብ ሲሰጡ በጣም ጥሩ ነው። ድሃው ጋር ግን ገንዘብ ደስታን ይገዛል። ድሃው ጋር ግን ጎራ ብትሉ ገንዘብ ደስታን እያያችሁት ይገዛል። ምናልባት ትክክል አይደለም የሚል ብዙ ሰው ላገኝ ይችላል። እኔ ጋር ግን አውርጄ ያገኘሁት ሐሳብ ብዙ ሰው ገንዘብ ከማግኘቱ በፊትና ገንዘብ ከማግኘቱ በኋላ ያለው ደስታ እኩል አይደለም። በፍጹም። በዚህ ሁሉ መካከል ትክክለኛው ደስታ የሚገኘው ከእግዚአብሔር ነው። ትክክለኛው ደስታ እዚህ ዓለም ላይ እስካለን ድረስ ግን ገንዘብ ደስታን ይገዛል። ሁሉንም አይደለም። የሚገዛቸው ደስታዎች አሉ፣ የማይገዛቸው ደስታዎች አሉ። እና በቻይናዊው ታዋቂው ባለሀብት ኤለን መስክ ሐሳብ ዙሪያ ላይ ትልቅ ተቃውሞ አለ። ገንዘብ ደስታን አይገዛም ሲል ስፔሲፊካሊ ማስቀመጥ ነበረበት ይሄንን ብሎ እንጂ በጥቅሉ ይሄንን ሐሳብ መስጠት ተገቢ ነው ብዬ አላስብም። ወይም ደግሞ ትልቅ ስህተት ነው፣ ክብሩንም የማይመጥን ስህተት ነው ብዬ አስባለሁ። ምክንያቱም እሱን የሚሰማው ዓለም ነው። ዓለም ሲሰማው ደግሞ እንደዚህ አይነት ሐሳቦች ሮንግ ናቸው። ምክንያቱም
በደንብ ዲቴል ገብታችሁ ካያችሁ ገንዘብ የሚገዛቸው ደስታዎች አሉ። ምናልባት እሱ ያለውን ነገር ሁሉ ቢያጣ ገንዘብ የትኛውን ደስታ መግዛት እንደሚችል ያን ያውቀዋል። ይሄ ነው የኔ ሐሳብ። ገንዘብ ደስታን ይገዛል። የሚገዛው ደስታ ግን ራሱን የቻለ የሚዘረዘር ደስታ ነው። ይህንንም ደግሞ በቀደመው ሐሳቤ ላይ ብያለሁ። ይሄ የኔ ዓለም